አንደኛው ፍየሉ ታመመችበትና አላህ ፍየሌን ካዳነልኝ 10 ቀን ጾማለሁ ብሎ ስለት ለአላህ ገባ። ለአላህ ነው ያው ትክክል ነው። ለአላህ ስለት መግባት ይችላል። 20 ረካዓ ሰግዳለሁ፣ 10 ረካዓ ሰግዳለሁ፣ 2 ረካዓ ሰግዳለሁ፣ አርዳለሁ፣ አበላለሁ፣ ምስኪና አበላለሁ፣ አጠጣለሁ፣ አለብሳለሁ ብለህ ለአላህ ስለት መግባት ትችላለህ። ገባችሁ? ባይወደድም ይሄኛውም ሰውዬ አላህ ካዳነልኝ ፍየሌን እኔ 10 ቀን ጾማለሁ ብሎ ስለት ገባ። አላህ ብሎ ፍየሉ ዳነች። መጾም ጀመረ። 1 ቀን ጾመ፣ ፍየሉ ድናለች። 2-3 ቀን ጾመ፣ ፍየሉ ድናለች። 4-5 ቀን ጾመ፣ ፍየሉ ድናለች። 6-7-8 ቀን ጾመ፣ ፍየሉ ድናለች። 9ኛውንም ቀን ጾመ፣ ፍየሉ ድናለች። 10ኛውን ቀን እየጾመ እያለ ፍየሉ ሞተች። ዲና ስታበቃ እኮ ነው። ምን ቢል ጥሩ ነው? ወላሂ ከረመዳን 10ን ቀን ቀንጸዋለሁ አለ። አያችሁት አይደለ? ባይሳል ኑሮ እኮ ይሻለው ነበረ። አሁን የጾምኳትን የረመዳን ጾም እኮ ግዴታው ነው። ሱብሃንአላህ። ስለት አይወደድም። ግን ስለት የተሳለ ሰው ለማን ነው የሚያደርገው? ስለቱን ለአላህ ብቻ ነው። ስለት የተሳለ ሰው አይወደድም። ባይወደድም ግን መሙላት አለበት።